ሰላም ሰላም እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንግዲህ በተለያዩ ሳይቶቻችሁ ላይ ዞር ብለን በሚዲያችን ቃኝተናል። ያ ማለት እንግዲህ የደንበሉ ዲፕሎማት 1 ዲፕሎማት 2 የሳር ቤቱንም ካናዳ 1 እና 2 ለመቃኘት ችለናል። አሁን ደግሞ እዚህ እናንተ ጋር መጥተናል። አንተ ራስን ከማስተዋወቅ ጀምረህ አሁን ያለንበት ሳይት የትኛው ሳይታችሁ ነው የሚለውን ብትነግረኝ። መልካም። በመጀመሪያ እንኳን ደህና መጣችሁ። እኔ መለሰ እባላለሁኝ። በሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። አሁን የምንገኘው ቦሌ አትላስ ዩሮፓ ዩኒየን ጀርባ በሚገኘው ሳይታችን ላይ ነው። ኦልሬዲ ከተረከበ ትንሽ ቆየት ብሏል። ኦልሞስት 3 ዓመት አልፎታል። ዛሬ እዚህ እንግዲህ የጋበዝናችሁ ከሸገር ጀርባ አዲስ ፕሮጀክት ስለለቀቅን እሱን በማስመልከት ቪዥዋላይዝ እንደምታደርጉት በምን አይነት መንገድ እንደምንሰራው ፊኒሽንጉን እንድታዩት ነው። በጣም ጥሩ። እንግዲህ ቀደም ብዬ ለመግለጽ እንደሞከርኩት ይሄኛው አፓርትመንት ከ3 ዓመት በፊት ነው ዴሊቨሪ ያደረግነው። እንዳያቸው የዲፕሎማት አፓርትመንትን ጥንቅቅ አድርገን አስረክበን ይሄኛውንም በምትመለከተው መንገድ አስረክበን ነው የምንገኘው። ከዛ ባለፈ ግን ዴሊቨር ካደረግን በኋላ ፕሮፐርቲ ማኔጅመንት አለ። እነዚህ ፕሮፐርቲ ማኔጅመንት በምን አይነት መንገድ ቤቶችን እንደሚያከራዩ ውጭ ያሉ ደንበኞቻችንስ በምን አይነት መንገድ ማኔጅ እንደሚደረግ እንዲያዩት በደንብ አንደርስታንድ እንዲያደርጉት ነው የመጣ ነው። በጣም ጥሩ። ቅድም በዲፕሎማቱ ሳይታችሁ ባስረከባችሁ ሳይታችሁም ላይ የፕሮፐርቲ ማኔጅመንቱን ለመረዳት ችለናል። በደንብ ተብራርቶልናል። እዚህም ደግሞ በዚህ መልኩ የራሱ ፕሮፐርቲ ማኔጅመንት እንዳለው ነው እየነገርከኝ ያለው። ምን ያህል ነው ማኔጅ የሚደረገው በፕሮፐርቲ ማኔጅመንት? በእናንተ የምትገነቧቸው ግንባታዎች ወይ ደግሞ ቤቶች በምን አይነት ደረጃ ነው ማኔጅ የሚደረጉት? ምን አገልግሎት ነው የሚሰጡት? ቤቱ እንደምትመለከተው ነው ስታንዳርድ ሌክዠሪ የሆነ አፓርትመንት ነው። ያው ሪያሊቲ ሪል ስቴት የሚታወቀው ትልቁ ነገር በኳሊቲ ነው። ኳሊቲ ኢንቫይሮንመንት ያለበት ነው። ሪሴፕሽኑም ሰፋ ለቀቅ ያለ ነው እንደምትመለከተው። ለሪያሊቲ ይሄ አዲስ አይደለም። አሚኒቲዎች አሉት። ከዛ በተጨማሪ ጂም፣ ስቲም፣ ሳውና እንዲሁም ቴራዝ መሰብሰቢያ አዳራሾችን ያካተተ ነው። ይሄ ሁል ጊዜ እንደምናደርገው ነው ማለት ነው። ምናልባት ዞር ብለን እንግዲህ ለቤተሰቦቻችን ማስቃኘት ይቻላል። ስለ ፕሮፐርቲ ማኔጅመንቱ ደግሞ ራሳቸው ፕሮፐርቲ ማኔጅመንቶች ስላሉ ከነሱ ጋር ዲስከስ እናደርጋለን። በጣም ጥሩ። ሪሴፕሽን እንደምትመለከተው በቀኝ ሳይድ ይኖራል። ፕሮፐርቲ ማኔጅመንቱ ደግሞ እዚህ ጋር ነው ኦፊሳቸው። ያው እንደምትመለከተው ጸጥ ያለ ነው። ከዚህ በታች ያለው ፓርኪንግ ነው። የመኪኖች ማቆሚያ ይኖራል። ከዚህ በላይ ነው ቤቶቻችን የሚጀምሩት። ከዚህ በላይ እንግዲህ ሰላማዊ የሆነ መኖሪያ ይሆናል ማለት ነው። እስኪ ፕሮፐርቲ ማኔጅመንቶች ይኖራሉ። ከነሱ ጋር አንዳንድ ነገር እናውራ እስኪ። በጣም ጥሩ። ሰላም፣ እንዴት ነህ? እስኪ እንግዲህ ስለ ፕሮፐርቲ ማኔጅመንቱ አንዳንድ መረጃዎች ማወቅ እንፈልጋለን እና እሱ ትንሽ ጥያቄዎች ይኖሩታል። ከእሱ ጋር አንዳንድ ነገር እናውራ። ያው እንግዲህ በሚዲያችን የተለያዩ ሪል ስቴት ላይ የተሰማሩ ድርጅቶችን እየቃኘን ነው ለቤተሰቦቻችን የምናደርሰው። ሪያሊቲ ደግሞ በተደጋጋሚ ይመተናል። ሪያሊቲ ሪል ስቴቶች የፕሮፐርቲ ማኔጅመንት ለደንበኞቻችን እናደርጋለን ብለው በነገሩን መሰረት ቢሮ ድረስ መተን መጠየቅ ስላለብን ለቤተሰቦቻችንም አሜኔታ እንዲፈጠር ነው የመጣ ነው እና ራስን ከማስተዋወቅ ጀምረ የስራ ድርሻ ነግረህን ምን አይነት ስራዎችን እንደምሰሩ እንደ አንድ ፕሮፐርቲ ማኔጅመንት ምን ስራዎችን እንደምሰሩ ብትነግረን። መልካም። መኮንን መንደፍሮ እባላለሁ። በሪያሊቲ ሪል ስቴት በዚህኛው ብራንች ላይ ሪሴፕሽን እንዲሁም የሱፐርቫይዝ ማድረግ ነው። የአፓርታማ ነዋሪዎችን ሱፐርቫይዝ ያደርጋለሁ። ዛሬ ደግሞ የተገኘው ደግሞ በዋናነት ፕሮፐርቲ ማኔጅመንቱን ወክዬ እሱ የሚሰጣቸውን አገልግሎቶች እሱ ለመግለጽ ነው። በጣም ጥሩ። ምንድን ነው ማኔጅ የምታደርጉት? እንግዲህ እኛ በዚህኛው ሳይት የምንሰጣቸው የአፓርታማው የተለያዩ ሰርቪሶች አሉ። ሬዚደንቶች አሉ፣ ፎሪነር ናቸው። እነሱ የሚፈልጓቸው የተለያዩ ነገሮች አሉ። ለምሳሌ ዋይፋይ፣ ኤሌክትሪሲቲ፣ ዋተር እነዚህ አይነት ፋሲሊቲዎች ሳይቆራረጡ 24 ሰዓት አገልግሎት እንዲሰጡ እነዚህን ፋሲሊቲ እናደርጋለን። ሌላው እንግዶች ሲመጡ እንግዶችን ፖላይት በሆነ መንገድ ተቀብለን ወደ የሚፈልጉት ወደ ነዋሪዎች እናገናኛለን። ሌላው ለምሳሌ እዚሁ አፓርትመንት ላይ ክለብ ሀውስ አለን ላይ 10ኛ ፎቅ ላይ። እዛ ላይ ነዋሪዎች የተለያዩ ፕሮግራሞችን ያዘጋጃሉ። ለምሳሌ ልደት ሊሆን ይችላል፣ ፓርቲ። አብዛኞቹ ፎሪነር ናቸው እዚህ የሚኖሩትና የውጭ ዜጎች የኤምባሲ ሰዎችን ሊጋብዙ ይችላሉ። የተለያዩ
እና እነሱን ዲኮር ማድረግ ሲፈልጉ ቤቶችን በማስተካከል ወንበሮችን እንደዚህ አይነት ነገር በማድረግ ፕሮግራም እዚህ እንዲያካሂዱ እናደርጋለን። ሌላው በቀን 2 ጊዜ በሳምንት 7 ቀን ጽዳት፣ እንደምታዩት በጣም ጽዱ ነው፣ በጣም ንጹህና ጽዱ ነው። በቀን 2 ጊዜ እንዲጸዳ እናደርጋለን። የራሳቸው ቋሚ ሰራተኞች አሉ። ሁሉንም አይነት የአፓርትመንት ክፍሎች እንዲጸዱ እናደርጋለን። ጂምን ጨምሮ ክለብ ሃውስ፣ ቴራዙ፣ ፓርኪንግ አለ፣ ግራውንድ ላይ አለ፣ ቤዝመንት ላይም አለ። እነዚህም በሳምንት 2 ጊዜ ንጹህ ሆነው እንዲታጠቡና እንዲጠረጉ እናደርጋለን። በዋናነት ደግሞ የቤቱ ባለቤቶች አብዛኞቹ ውጭ የሚኖሩም የተለያየ ቦታ ያሉ ሰዎች አሉ። እነሱን ተከራዮች በሚመጡበት ጊዜ እነሱ ተቀብለን አስፈላጊውን ነገር እንትን ብለን እነሱን የማከራየት ነገር እናደርጋለን ማለት ነው። እሱ ባሉበት ሆነው በአካል መምጣት ሳይጠበቅባቸው እኛ እሱን የማከራየት እንደዚህ አገልግሎት በእኛ ነው የሚደረገው። ስለዚህ ከጽዳት የጀመረው አገልግሎታችሁ እያንዳንዱን ህንፃው ላይ የሚደረጉ ፕሮግራሞችን ማኔጅ ማድረግ፣ ጥበቃ ጨምሮ ሌሎች ጥበቃዎች አሉ 24 ሰዓት የጥበቃ አገልግሎት እንሰጣለን። በሽፍት አክቹዋል ቦታቸው ላይ ታይማቸውን ጠብቀው ይገኛሉ ወይ የሚለውን በደንብ ቼክ እናደርጋለን። በጣም ሴኪዩርድ ነው። 3 በሮች አሉን። እያንዳንዱ በር ላይ ተቀምጦ መኪናዎችን የማስተናገድ እንግዶች ሲመጡ እዚህ ነገር ነው ያለውና ምንም አይነት በጣም ሴኪዩር የሆነ የጥበቃ አገልግሎት እንሰጣለን። በጣም ጥሩ። እንግዲህ ለነበረን ቆይታ በእውነቱ ከልብ እናመሰግናለን። ምንም አይደለም። እሺ ቤታችን እንዴት አየኸው? ያ በጣም ያምራል። ኖርማሊ ያው ጥያቄ ብለን ያሰብነውን በሙሉ እየጠየቀን ነው። እነዚህም ጥያቄዎች ደግሞ ምላሽ እያገኙ ነው ያገኘ ነው። ያ ማለት እንግዲህ ከፕሮፐርቲ ማኔጅመንቱ ጋር የተያያዘውን ጥያቄያችንን ቀጥታ ከባለሙያው ጋር ተገናኝተን ለመረዳት ችለናል። ምናልባት እዚህ አካባቢ ላይ አሁን ባየነው ሌቭል ወይም ደግሞ ከዚህ በተሻለ ሪያሊቲ እየገነባ ያለው ይኖራል ብዬ አሰብኩኝ። ምናልባት ካለ እሱን ኦፕሽን ብትነግረኝ። ጥሩ እንግዲህ ሪያሊቲ የሚታወቅበት ነገር አንዱ ምንድን ነው? በመድገም ነው። ለምሳሌ አርዲአርን ወይም ዲፕሎማት አፓርትመንትን ሄደህ አይተኸዋል። እሱን አስረክበን ጨርሰን ዲፕሎማቱ ብለን እየደገምን ያለ ነው። ሳር ቤት ካናዳ ኤምባሲም ሄደህ ከሆነ አይተዋል። እሱንም ኤዩ ላይም አዲስ ሳይት እየደገምን ነው የምንገኘው። ይህንንም እንዳየኸው ነው። በተመሳሳይ ስታንዳርድ ከሸገር ጀርባ አፓርትመንት እየደገምን ነው የምንገኘው። እዛ ላይ በ40% ቅድመ ክፍያ በጣት የሚቆጠሩ ቤቶች ናቸው ያሉት። ባለ 2 እና ባለ 3 መኝታ ናቸው ያሉት። እዛ ላይ የሚደርሱ ደንበኞች ካሉ መግዛት ይችላሉ ማለት ነው። እኛ ኦልሬዲ ሸጠን እየጨረስን ያለ ነው። በጣም ጥሩ። ምናልባት እዛ ጋር ቤት ለመግዛት ምን አይነት ያከፋፈል ዘዴ ነው የሚኖረው? እንደ ኦፕሽን የምናስቀምጣቸው የዲስካውንት አማራጮች ምናምን ይኖራሉ? ቤቶች ውስጥ ምን አይነት ናቸው? በመኝታ በካሬ መገለጽ ቢችሉ። ቤቶቹ እንደነገርኩ ባለ 2 መኝታ ናቸው። ባለ 2 መኝታው 137 ካሬ ነው። ባለ 3 መኝታው ደግሞ 212 ካሬ ነው ማለት ነው። በፍሎር 3 ቤቶች ብቻ ናቸው ያዘጋጀ ነው። G+12 ነው። ያው ለሪያሊቲ እነዚህ አሚኒቲዎቹን መግለጽ አይጠበቅም፣ ይታወቃል። ከዚህ በፊትም የመጣ ነው በዚህ ነው። ስለዚህ ቤቱ ሌክዠሪ ነው። ይሄን ባየኸው ስታንዳርድ ነው እዛም ጋር የተደገመ የሚገኘው ማለት ነው። እሱን ይመስላል። እንግዲህ አሁን ባልከኝ የሽያጭ ደረጃ ላይም ሆነ በዚህ ደረጃ የግንባታ ሌቭል ላይ የደረሳችሁበት የጊዜ ገደብ ምን ያህል ጊዜ ነው? በምን ያህል ጊዜስ ነው ገንብታችሁ የምታስረክቡት? በጣም ጥሩ። እዚህኛው ሳይት እንግዲህ ከጀመርን አሁን 7 ወር ሆኖናል። በዚህ 7 ወር ውስጥ ስትራክቸር ጨርሰን ፓርቲሽን ላይ ያለ ነው። ከዚህ በኋላ ያው በ1 ዓመት ውስጥ ዴሊቨር እናደርጋለን። እዚህኛው ሳይት ላይ በ40% ቅድመ ክፍያ ቤቶችን ማግኘት ይቻላል። እንደነገርኩ ግን ውስን ስቶኮች ናቸው ያሉት። እነዚህን ስቶኮች ለማግኘት ያው መፍጠን ይኖርባቸዋል። ሳይቱ የሚገኘው በስካይላይት እና በቦሌ መድኃኔዓለም ሜይን ሮድ መሀል ላይ ነው እና የሚገኘው ሬንታል ቫሊዩም በጣም ሀይ ነው። እዚህ ቤት ሲገዙ ለመኖርም ለማከራየትም ሞር ተመራጭ የሆነ ሀይ ሬንታል ቫሊዩ ያለው አካባቢ ስለሆነ በ40% ቅድመ ክፍያ ብቻ ደንበኞች ሊያገኙት ይችላሉ ማለት ነው። በጣም ጥሩ። እንግዲህ በጣም ጥሩ የሚባል ቆይታ ነበረን። ምናልባት ከዚህ ቀጥሎ ወዴት እንደምንሄድ ብትነግረን። በጣም ጥሩ። ከዚህ ቀጥሎ እንግዲህ ወደ ሄድ ኦፊስ ነው የምንሄደው። ስለ ዋጋ፣ ስለ አከፋፈል፣ ስለ ዲስካውንቶች ደግሞ ከስራ አስኪያጁ ጋር ከእሱ ጋር ትነጋገራላችሁ። በጣም ጥሩ። ለነበረን ቆይታ እንግዲህ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም ጊዜ። እንኳን ደህና መጣ። እንኳን ደህና ቆያችሁን። እንግዲህ በጣም ሰፊ የሚባል ሰዓት ወስደን ሳይቶችን ስንጎበኝ ነበረ። ሳይት ወተንም ደግሞ የእናንተን ያስረከባችሁትን በግንባታ ላይ ያላችሁትንም ፕሮጀክቶች ለማየት ችለናል። ከነዚህ ውስጥ ደንበል ዲፕሎማት 1ን ደንበል ዲፕሎማት 2ን አይተናል። ኦልሬዲ ደንበል ዲፕሎማት 1 ላይ ሽያጭ እንደጨረሳችሁ ነው የተረዳነው። ከዛ በመቀጠል ደግሞ ወደ አፍሪካ ህብረት ትራፊክ ላይቱ አካባቢ ያለውን አምባሳደር ፕሮጀክት
አምባሳደር ምትሉትን እሱንም ጎብኝተናል። ከዛ በመቀጠል እንግዲህ ሳር ቤት ነው። ሳር ቤት ካናዳ ኤምባሲ ጀርባ ያለውን ፕሮጀክት አይተናል። በመቀጠል ደግሞ አትላስ ነው የመጣነው። ቦሌ አትላስ ምንድን ነው የምትሉት? እሱ ኤሊት ፕሮጀክት ነው። ኤሊት ፕሮጀክት። እነዚህን ሁላ ለማየት ስለናል። እንግዲህ ቤተሰቦቻችን ከዚህ ብዙ ነገር አይተው በመቀጠል አስተዳደራዊ እርምጃዎች በሚባል ደረጃ ምንድነው አስተዳደራዊ መረጃዎችን እንድትሰጠን ማለት ነው አሁን ወደ ቢሮ የመጣ ነው። በጣም ጥሩ። በደንብ ነው ዞር ብላችሁ ያያችሁት። አይ ቲንክ እናንተም ካያችሁት የራሳችሁ ኮሜንት ይኖራችኋል ስለ ቤቱ ጥራት፣ የሚገኙበት ሎኬሽን፣ እሱ የራሳችሁ ግምት ትወስዳላችሁ ብዬ አስባለሁ። እንግዲህ ሪያሊቲ አሁን የጠቀስካቸውን ነው ለሽያጭ ያወጣ ነው። ሪያሊቲ ኦልሞስት አሁን 10 ይርስ ሆኖታል እዚህ ሴት ውስጥ ከገባ። እንደዚህ አይነት ሌክዠሪ አፓርትመንቶችን መሀል ከተማ የሚባሉ ቦታዎችን በደንብ ጥናት አድርገን ነው ገምተን ለነዋሪ እያስረከብን ያለ ነው። አሁን የጠቀስካቸው ፕሮጀክቶች ከዚህ በፊት 8 ፕሮጀክቶችን አስረክበናል። የነዛም ፕሮጀክቶች ታይፕ ነው እየደገምን ያለ ነው። ሳር ቤት ካናዳ ኤምባሲ ያለውን ፕሮጀክት አፍሪካ ዩኒየን ጋር አምባሳደር በሚል ፕሮጀክት እየደገምነው ነው። አትላስን ደግሞ ከዚህ በፊት ያስረከብነው አለ። አይ ቲንክ ጎብኝታችሁታል እሱን። ከሱ አቅራቢያ እዛው ቦሌ መድኃኒዓለም ደግሞ ኤሊት ፕሮጀክት የሚል አሁን እየደገምነው ያለ ነው። ሴም ቲንግ ደግሞ ደንበል ጋዜቦ ዲፕሎማት አፓርትመንት ቁጥር 1ን አሁን አስረክበነዋል። ቁጥር 2ን በተመሳሳይ እየደገምን ነው። ከዚህ በፊት የሰራናቸውን ፕሮጀክቶች በደንብ አፕግሬድ በሆነ እዛ ላይ ላመለጣቸው ደንበኞች በተሻሻለ ዲዛይን ደግሞ ቁጥር 2 በሚል በሲሚላር ሎኬሽን ላይ እየደገምን ያለ ነው ማለት ነው። አሁን የጠቀስካቸው 3ቱ ፕሮጀክቶች አሁን ላይ በሽያጭ ላይ ያሉ ፕሮጀክቶች ናቸው ማለት ነው። በጣም ጥሩ። እንግዲህ ያው ጊዜ ወደ ጊዜ ስንመጣ ዘመኑም ራሱ አፕዴት ይፈልጋል። እናንተ ቀድማችሁ ካስረከባችሁት አንጻር አሁን ላይ እየገነባችሁ ያላችሁትን ፕሮጀክቶች እናነጻጽር ቢባል ምን አይነት ልዩነት ልናገኝ እንችላለን? ፕሮጀክቶቹ የራሳቸው ኔቸር አላቸው። ለምሳሌ ከዚህ በፊት አትላስ ያስረከብነው ፕሮጀክት በጣም አጠር ያለች ህንፃ፣ ትንሽ ነዋሪ የሚኖርበት በፍሎር 3 ቤት ኦንሊ 30 አባወራ ሚዝ ቢልዲንግ ነው የሰራ ነው። በተመሳሳይ ሎኬሽን እሱን ፕሮጀክት አሁን ቦሌ መድኃኒዓለም ሸገር ጀርባ እየደገምነው ነው። ነገር ግን የቤት ዲዛይኖቹ ከጊዜ ወደ ጊዜ በደንብ እየተሻሻሉ ናቸው። ሰዎች የሚሰጡንን ኮሜንቶችን እነዚህ አዲስ ፕሮጀክቶች ላይ እያካተትን ያለ ነው። ዲዛይን ዋይዝ በጣም ተሻሽሏል። ሌላ ደግሞ በአሚኒቲ የጋራ መገልገያ እነዚህ ቤዚክ ከሚባሉት ውጭ ሪያሊቲ እንዳየኸው አንተም ኖቲስ አድርገው ይሆናል ስቲም እና ሳውና ጂሞችን እያካተትን በነፃ ነው ለነዋሪ የምናስረክበው ኤቭሪ አፓርትመንት ላይ ማለት ነው። አሁን ደግሞ የልጆች ማቆያ ኪድ ዞን፣ ዴይ ኬር እና ደግሞ ግሪን ኤሪያዎችንም እያካተትን አሁንም በነፃ ለነዋሪዎች አካተናል ማለት ነው። በጣም ጥሩ። በዚህ መልኩ ማሻሻያዎች ከተደረጉ ሌላው ነገር እንግዲህ የሚሆነው ያው የገዢ የመጀመሪያው ፍላጎቱ ቦታው እና እነዚህን የምትመርጧቸውን ቦታዎች ከምን አንጻር ነው አስባችሁ የምትመርጧቸው? በጣም ቆንጆ ጥያቄ ነው። የሪያሊቲም አንዱ መለያ እሱ ነው። የቤት ብዙ ጊዜ ሎኬሽን ይባላል እና ቤት በጣም ከሎኬሽን ጋር ዳይሬክትሊ ይገናኛል እና ፕራይም ሎኬሽን ላይ ነው የምንመርጠው። አንድ ሰው ለመኖርም ቢፈልግ ያንን ቤት አቅራቢያው ላይ ኤቭሪ ፋሲሊቲ የተሟላበት ሎኬሽን ነው የምንመርጠው። አት ሴም ታይም ደግሞ እኛ ጋር ቤት የሚገዙ ሰዎች ለመኖሪያ ብቻ ሳይሆን ለኢንቨስትመንትም ጭምር ያስቡታል። መልሼ ብሸጠው የሚያተርፉበት ወይ ደግሞ ብናከራየው የሚሉ ሀሳብ ስላላቸው ለዛ ኢንቨስትመንት የሚሆኑ ቦታዎችን አዲስ አበባ ላይ በጣም ልብ የሚባሉ ቦታዎችን መርጠ ነው የምንይዘው። አሁንም ዞር ብላቸዋቸው እንዳያቸዋቸው ሳር ቤት ነው ቦሌ ነው ያለ ነው ማለት ነው። ይሄ የሪያሊቲ አይደንቲቲ ነው። ፕራይም ሎኬሽን የምንታወቅበት ነው። ሎኬሽንን ሁልጊዜ አጥንተን ነው የምንገባው ማለት ነው። ከረንትሊ ያሉትን ፕሮጀክቶች እንደዚሁ በጣም ፕራይም የሆኑ ሎኬሽኖች ላይ ነው ያለ ነው ማለት ነው። ኦኬ፣ በጣም ጥሩ። እነዚህም ፕሮጀክቶች እንደየአይነታቸው ዋጋቸውን፣ አከፋፈላቸውን ምናልባትም የዲስካውንት ኦፕሽኖችን የባንክ ኦፕሽንም ካለ በምን አይነት ሁኔታስ እነዚህን ግብይቶች ማድረግ እንደሚቻል ምናልባትም በመስፈርት የምታስቀምጧቸው ነገራት ካሉ ጨምሮ ብትነግረኝ። በጣም ጥሩ። እኛ ጋር ብዙ ሰው እኛ ጋር ቤት ሲገዛ በዋናነት እኛ ቫሊዩ ላይ ነው የምናተኩረው። ሪያሊቲ የሚታወቀው በሱ ነው። ፕሮጀክቶችን ኦን ታይም አይደለም ቢፎር ታይም እናስረክባለን። ብዙ ሰው ሪያሊቲን የሚመርጥበት አንዱ መመዘኛ ዴሊቨሪ ነው። አሁን ከተማ ላይ ያለው ኢሹ ገንብቶ በጊዜ ማስረከብ ነው የብዙ ሰው ሮሮ። ሪያሊቲ ላይ እሱ ነገር በደንብ ሶልቭድ ነው። ፕሮጀክቶችን ኦን ታይም እናስረክባለን። ይሄ አንዱ ለነዋሪዎች ለቤት ገዢዎች ማረጋገጫ መስጠት እንችላለን ማለት ነው። ከዚህ በፊት ያስረከብናቸው 8ቱም ፕሮጀክቶች ከታቀደለት ጊዜ በፊት ነው የተረከበው። ኦን ታይም እናስረክባለን። ኳሊቲውን ባያችሁት ነው። ማንኛውም ሰው የሪያሊቲን ቤት አይቶ መገመት ይችላል። ከስትራክቸር እስከ ፊኒሺንግ በጣም ጥራት ላይ እናተኩራለን።
ጥራትን የሚመርጥ ፕሮጀክትን ቶሎ መረከብ ለሚፈልግ ሰውና መሀል ከተማ ለሚኖር ሪያሊቲን ይመርጣል። በዋናነት ብዙ ቤት ገዢዎች ሪያሊቲን የሚመርጡበት በእነዚህ ሜዠርመንት ነው። ትንሽ የምንታማው በዋጋ ነበረ። አሁን ላይ ግን ቅድም የጠቀስናቸው አምባሳደር የሚባል ፕሮጀክት ልክ እንደ ሳር ቤቱ ካናዳ አይነት አፍሪካ ዩኒየን ጋር እየደገምን ነው አዲስ ፕሮጀክት። እዛ ፕሮጀክት ላይ ልዩ የዋጋ ቅናሽ አዘጋጅተናል። ከ7% እስከ 20% የዋጋ ቅናሽ አዘጋጅተንለት ከባለ 2 እና ባለ 3 መኝታዎችን እየሸጥን ያለ ነው ማለት ነው። አምባሳደር ፕሮጀክት ላይ የሚገባ ሰው አሁን ለአጭር ጊዜ ያዘጋጀነውን ከ7 እስከ 20% ያለውን የዋጋ ቅናሽ መጠቀም ይቻላል ማለት ነው። በዋጋ እንታማም ማለት ነው። ሴም ቲንግ ደግሞ ዲፕሎማት ቁጥር 2 ቦሌ ጋዜቦ ያለው ማለት ነው ከቁጥር 1 ፊት ለፊት ያለው ፕሮጀክት አዲሱ ፕሮጀክት ላይ ደግሞ እሱ ላይ ደግሞ እስከ 30% የዋጋ ቅናሽ አወጣንባት። ኦልሞስት ሩቡ የቤት ዋጋ ይወርዳል ማለት ነው። አሁን ሪያሊቲ ላይ የሚገዛ ሰው ዋጋ ውድ ነው ማለት አይችልም። በጣም ቆንጆ አፎርደብል ዋጋ አለን። እነዚህ ሁለቱ ፕሮጀክቶቻችን ላይ ደግሞ ቅድመ ክፍያችን 10% ብቻ ነው። አንድ ሰው ከ10% ቅድመ ክፍያ ከፍሎ ቀሪውን በረጅም ጊዜ የሚከፍልበት ፔመንት ፕላን አዘጋጅተናል። ሌላ ህይወትም ሳይነካ በረጅም ጊዜ ክፍያ በቀላሉ የነዚህ ሌክዠሪ አፓርትመንት ባለቤት መሆን ይችላል ማለት ነው። ቅድመ ክፍያችን 10% ነው። የረጅም ጊዜ ፓኬጅ አዘጋጅተናል። ፕላስ ደግሞ ቅድም ባልነው ፐርሰንት እንደየፕሮጀክቱ ዲስካውንት አዘጋጅተናል። ግን ለአጭር ጊዜ ነው እነዚህን ኦፈሮች ለተወሰነ የቤት ስቶክን ያዘጋጀ ነው። አሁን ለሚመጣ ሰው ዋጋችን በጣም ቆንጆ ነው ማለት እንችላለን። ጥሩ ዋጋ ማግኘት ይችላል ማለት ነው። እነዚህ አማራጮች አሉን። በተረፈ ዲፕሎማቱ ላይ ደግሞ ከባለ 1 እስከ ባለ 3 መኝታ አለን። ስሞል ሳይዝ ቤቶች አሉን ለወንድ ላጤ ለሴት ላጤም የሚሆን እንደገና ደግሞ ላርጅ ፋሚሊ ላለባቸው ደግሞ እስከ 215 ካሬ ድረስ በጣም ሰፋፊ ቤቶች አማራጮች አሉ ማለት ነው። ቤቶቻችን ላይ ሁሉም ጋር ስቶር ወይም የረዳት ክፍል እንደገና ላውንድሪ አዲሽናል አላቸው ማለት ነው። አንዱ ያሻሻልነው ዲዛይን እሱ ነው። ኪችን ጋር ብንመጣ ለምሳሌ ፕሪቪየስሊ ብዙዎቹን ኦፕን ኪችን ነበረ የምናስረክበው። አሁን ያሉት ፕሮጀክቶችን ላይ ግን ዱዋል ኪችን አላቸው። ኦፕኑም አለ ክሎዝዱም ኪችን አለ ማለት ነው። በዲዛይን ዋይዝ የተሻሻለ እንደገና ደግሞ ከባለ 1 እስከ ሰፊ ካሬ ድረስ አማራጮች አሉ። አይ ቲንክ ብዙ ሰው ማካተት እንችላለን ማለት ነው። በጣም ጥሩ በጣም ጥሩ። እንደዚህ ከሆነ እንግዲህ አሁን አይ ቲንክ ራፍሊ ነው ዳታውን እየሰራ ያለ ነው። በቅድመ ክፍያ 10% እንደሚከፍሉ ለመረዳት ችለናል። ነገር ግን እኚህን በፐርሰንት የተቀመጡትን የገንዘብ ቁጥሮች ራሱን በፊገር የዚህን ያህል ብር ቢከፍሉ ቅድመ ክፍያ ይሆናል፣ የዚህን ያህል ቢከፍሉ ደግሞ ጠቅላላ ክፍያ ይሆናል ብለን መጥቀስ ብንችል በጣም ጥሩ። ለምሳሌ አንድ ሰው ባለ 2 መኝታ ከኛ ጋር ለመግዛት ተጨማሪ የሰራተኛ ስቶርና ላውንድሪ ያለው ቤት ቢገዛ 10% የመጀመሪያ ቅድመ ክፍያ 1.2 ብቻ ነው የምጠይቀው። ጠቅላላ ዋጋ ምን ያህል ይመጣል ካልከኝ ደግሞ ከ9 ሚሊዮን ብር ጀምሮ የቤት አማራጭ ቶታል ፕራይስ ሪያሊቲ ላይ ማግኘት ይችላሉ ማለት ነው። ከ9 ሚሊዮን ብር ቶታል ፕራይስ ከ9 ሚሊዮን ብር ኢንክሉዲንግ ቫት ሊዝ አካቶ ማለት ነው። ባይዘ ቤቶቻችን በሙሉ ህጋዊ ካርታ የተሟላላቸው ናቸው። የግንባታ ፍቃድ ሁሉንም ንግድ ፍቃዱን አያይዘን ነው ለደንበኛ የምንሰጠው። ምንም አይነት የትረስት ችግር አይኖርበትም። ሌጋል ዶክመንቶች በሙሉ የተሟሉ ናቸው። ፕራይስ ቶታል ፕራይስ ከ9 ሚሊዮን ቅድመ ክፍያ ደግሞ ከ1.2 ጀምሮ እኛ ጋር ማግኘት ይችላሉ ማለት ነው። በጣም ጥሩ። እንግዲህ ዝቅተኛ የተባለውን የዋጋ መጠን ባለ 1 መኝታ ሳይሆን ባለ 2 መኝታውን በ9 ሚሊዮን ብር ማግኘት እንደሚችሉ ተረድተናል። ነገር ግን ከዚህ ደግሞ ከፍ ስንል ወይ ደግሞ መካከለኛ ላይ ስንመጣ ሰው እጁ ላይ ባለው ገንዘብ ስለሆነ ፕሮፐርቲ ሊገዛ የሚችለው የመካከለኛውን ዋጋ እና ደግሞ የከፍተኛውን ዋጋ እንጥቀስ ቢባል እንዴት ነው የምናደርገው? በጣም ጥሩ። መካከለኛ ዋጋ ብዙ አማራጭ አለን። በጣም መልቲፕል አማራጭ አለን። እንዳልነው እንደየሳይቶቹ እንደሚመርጠው የካሬ ሳይዝ ማለት ነው። ሜቢ ማክሲመሙን ግን ማወቅ ከተፈለገ አንድ አፓርትመንት አለን 215 ካሬ ላይ ያረፈ በጣም ቆንጆ ለሰፊ ፋሚሊ ኤዲሽን የተሰራ አፓርትመንት ነው። ይህን አፓርትመንት ከዚህ በፊት አትላስ ላይ እንዲሁም ሳር ቤት ካናዳ ኤምባሲ ገንብተን ለነዋሪዎች አስረክበነዋል። በጣም ተወዳጅ ነው። ሰፊ ፋሚሊ ላላቸው ሰው የሚሆን ቤት ነው። ይህንን ቤት አሁን አምጥተነዋል በጣም በተሻለ ዲዛይን። ኢቭን እያንዳንዱ ሩም የራሱ ቬንትሌት የሚያደርግበት ባልከኒ የተዘጋጀለት የረዳት ክፍል ያለው ረዳት ክፍሏ የራሷ መታጠቢያ ያላት እና ዎኪንግ ክሎዜት ድሬሲንግ ሩም ያለው በጣም ሰፊ ቆንጆ ተወዳጅ ለኢንቨስትመንት ብቻ ሳይሆን በደንብ ለመኖሪያነት የሚሆን ቪላ አፓርትመንት የምንለው አለን። እንደውም አንዱን ፍሎር በሙሉ እነዚህ ሁለቱ ቤቶች ይዘውታል። ቆንጆ አፓርትመንት ነው። ማክሲመም ፕራይሳችን የሱ ነው። እሱ ዋጋችን ጠቅላላ ዋጋው 27 ሚሊዮን ብር ነው። ነገር ግን ይህንንም ቤት ራሱ
100% ለሚከፍሉ ሰዎች እንደ ፕሮጀክቱ ከ20% እስከ 30% ልዩ የዋጋ ቅናሽ አዘጋጅተናል። አሁን which is ቤት በ8 ሚሊዮን በ9 ሚሊዮን ብር ይወርዳል ማለት ነው። ኦልሞስት በ19 ሚሊዮን ብር ይህንን ትልቅ አፓርትመንት ማግኘት ይችላሉ ማለት ነው። ሶ ዲስካውንቱ ኦልሞስት 2 ቤድሩሙን ይገዛል እንደማለት ነው። ሶ ማክሲመም ሳይዛችን ይሄ ቤት አለ ማለት ነው። በጣም ጥሩ። ስለዚህ ከ9 ጀምረን እስከ 19 ማግኘት እንችላለን ማለት ነው። በጣም ጥሩ። ምናልባት ያልተጠቀሰ መነሳት አለባቸው ብለህ የምታስባቸው ነጥቦች ካሉ ጥቀስልን እና እንግዲህ ወደ ማጠቃለያው ልንሄድ ነው። አዎ በጣም ጥሩ። አሁንም በድጋሚ የሚገልጸው ሪያሊቲን የሚገልጸው ከዋጋው በላይ ቫልዩ ላይ ነው። ፕሮጀክቶችን ኦን ታይም እናስረክባለን። ለሰው ቃል የምንገባው ይሄ ነው። ብዙዎች እየመረጡንም ያለው ይሄን ነው። አሁንም ይሄንን ነው የምንቀጥለው። አሁን በምናወራበት ሰዓት 2 ፕሮጀክቶችን ጨርሰን እያስረከብን ያለ ነው። ሶ ሪያሊቲ ጋር መሸጥ ብቻ ሳይሆን በመጣችሁ ቁጥር ስናስረክብ ታገኙናላችሁ። ፕላስ ደግሞ ዊዝ ኳሊቲ ላይ ኮምፕሮማይዝ አናረግም። አሁንም ሎኬሽንን መርጠን በጣም ኳሊቲ የሆኑ አፓርትመንቶችን ዊዝ ትረስት እናስረክባለን። ፕሮጀክቶቹ በሙሉ ዶክመንት የተሟሉ ናቸው። ምንም አይነት ስጋት አይኖረውም ማለት ነው ነዋሪ። ሜቢ ሌላ ያልገለጽኩት ነገር በቅርቡ ሪያሊቲ አንድ ፕሮጀክት ፊቸር ፕሮጀክት አለን የምንለቀው። አይ ዶንት ኖ ይሄ ፕሮግራም መቼ እንደሚተላለፍ ግን ባይ ኔክስት ዊክ ፕላን እያደረግን ነው። እስካሁን ያልሞከርነው ሎኬሽን ፒያሳ ነው። ከረንትሊ አሁን በጣም ኢመርጅ እያደገች ያለች ሎኬሽን ፒያሳ ሆነዋል። ሪያሊቲ ፒያሳ ላይ በጣም ኢንተረስቲንግ የሆነ ፕሮጀክት ፓላስ በሚል ስያሜ ይዘን እየመጣን ነው። እዛ ላይም አዳዲስ ፊቸሮችን አካተናል። በተለይ ደግሞ እስካሁን ሱቆችን ከሰራን ቆይተናል። እዚህ ቦሌ ብራስ ላይ ካስረከብነው ሱቅ ረጅም ጊዜ ሆነናል። እሱን የሚጠይቀን ሰው ነበረ። ሜቢ ሱቅ ለሚፈልጉ ሰዎች ፒያሳ ላይ በቅርብ ቀን ጠብቁ ማለት እወዳለሁ። በጣም ጥሩ። እንግዲህ ያው ፒያሳም በአዲስ ግንባታ በአዲስ ፕሮዳክት መተን የምንቃኝ ነው የሚሆነው። አሜንግስ ነው በትክክል። በጣም ደስ ይላል። እንግዲህ በጣም ሰፊ የሚባል ሀሳብ አንስተን ስናንሸራሽር ቆይተናል። ሳይቶችንም ጎብኝተናል። የዋጋውንም ለማንሳት ሞክረናል። ምናልባትም እኛ ያላነሳ ነው ግን የተመልካቾቻችን ጥያቄ የሚሆኑትን ሀሳቦች ለማንሸራሸር ኦር እናንተንም ለማማከር ለመጠየቅም እንዲረዳ አድራሻችሁን ብትነግሩን፣ ያ ማለት እንግዲህ በውጭ ላሉም በአካልም እዚሁ ሀገር ውስጥ ሆነው ቀርበው መግዛት ለማይችሉ ምን አይነት አማራጮችን ተጠቅመው እናንተን ሊያገኙ እንደሚችሉ የሚጠቁም ነገር ካለ ብትነግሩን። በጣም ጥሩ። እንግዲህ አድራሻችንን እዚሁ እናንተ ስክሪን ላይ ስልካችንን እናስቀምጣለን። ማንኛውም ዝርዝር መረጃ በደንብ በዲቴይል ማወቅ ለሚፈልግ ሰው በዚህ ስልክ ቁጥር ቢደውልልን እና ደግሞ በአካልም ቤቶቹን በደንብ መጎብኘት ይችላል። ውጪ ላሉም ዲያስፖራ ኢትዮጵያውያኖች ደግሞ ካሉበት ሆነው ባይዘ ቤቶችን በዲኤችኤል መጨረስ እንችላለን። እሱ አሰራር አለን። በኢሜይል መጨረስ እንችላለን። ካልሆነ ደግሞ አገር ቤት ባለ ተወካያቸው በኩል ከኛ አፓርትመንቱ መግዛት ይችላሉ። ግን ለማንኛውም መረጃ ስልካችን እናስቀምጣለን። ይደውሉልና እናስተናግዳቸዋለን። በጣም ጥሩ። እንግዲህ ለነበረን ቆይታ ከልብ እናመሰግናለን። እኔም በጣም ነው የማመሰግነው። መልካም ጊዜ።